ሰላም ሰላም፣ እንዴት ናችሁ ውድ ተመልካቾቼ? ደህና ናችሁ ወይ? እኔ አለሁላችሁ። ዛሬ ደግሞ በፓርት 3 ቻሌንጅ 6 መንት ቻሌንጅ መተናል ማለት ነው። ዛሬ የምንሰራው ሄር ማስክ ነው። ሄር ማስክ የምንሰራው በተልባና በአብሽ ነው። እንደምትወዱት ተስፋ አደርጋለሁ። ሂደቱን በደንብ ተከታተሉ፣ እናንተ ሞክሩት። ለእኔ በጣም ተስማምቶኛል። የእውነት በጣም ተስማምቶኛል። የእውነቴን ነው የምላችሁ፣ ቀልድ አይደለም። አም ሲሪየስ እየሰራ ነው ፀጉሬ ላይ። ዛሬ እንግዲህ አብሹን በሙቅ ውሃ እንደዚህ ዘፍዘፍ አደረኩት። ኖርማሊ ዘፍዝፈን ማታ ለጠዋት ነው ማደር ያለብን፣ ግን እኔ እንዲፈጥንልኝ ለዛሬ ስለፈለግኩትኝ በሞቀ ውሃ እንትን ብየዋለሁ ማለት ነው። ዘፍዝፌዋለሁ ማለት ነው። ከዛ ለ1 ለ2 ሰዓታት እንደዚህ በፎይል እፍን አድርገን እናስቀምጠዋለን። ይሄ ደግሞ ከባለፈው የተረፈው የተልባ ፍሬ ነው። ተልባ ጄል ሰርቼ ነበር እንደምታስታውሱት በፊት ቪዲዮዬ። እሱን የተልባ ፍሬ አብረን ከአብሹ ጋር ቀላቅለን አቀዝቅዘን እንፈጨዋለን ማለት ነው። ሂደቱ ይሄንን ይመስላል። ምንም አዲስ ነገር የለውም። ለውጡ ግን የሚገርም ነው። በእውነት እኔ ገርሞኛል። እናንተም ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። ከፈጨሁት በኋላ ሁለቱን ተልባውንና አብሹን ፍሬ ከፈጨሁት በኋላ ውሃ ነው ያለው፣ ሌላ ምንም ነገር የለውም። ትንሽዬ ውሃ ነው ያለው። ከዛም አጠለልኩት ማለት ነው። እንደዚህ ያው አጣራ ነው። እስቲ ተመልከቱት እንዴት እንደሚሆን። በቃ ለውጡን ራሳችሁ ናችሁ የምትመሰክሩበት። የሆነን ነገር እኔም ራሴ የዚህ እውቀት የለኝም፣ ግን አላምንም ነበር የእውነት እንዲያሳድጋል ሲባል፣ ግን አሁን ስሞክረው በጣም አሜይዚንግ ነው። ያው ካጣራሁት በኋላ ቫይታሚን ኢ ጨምሬያለሁ፣ ነግሬያቸዋለሁ ባለፈው። 2 ፍሬ ቫይታሚን ኢ እንደዚህ ጨምሬበታለሁ። የሮዝመሪ ዘይታችንንም ጨምሬበታለሁ። በደንብ ግን ካልፈጨ ማለት ካልተቀላቀለ ፀጉራችን ላይ የሆነ የሚቀሩ ነገሮች ስለሚያስቀምጥ በደንብ መቀላቀል አለበት እና በደንብ ቀላቅየዋለሁ። ከቀላቀልኩት በኋላ 1 እንቁላል ወስጄ የእንቁላሉን ውሃ ሰብሬ በደንብ ቀላቅየዋለሁ ድጋሜ። እንግዲህ ሪዛልቱ እንደምታዩት ነው። ኩልል ያለች ናት። የሆነ ጥብቅ ያለ አልወድም እኔ። ለዛ ነው እንደዚህ ቀጠን አድርጌ የምሰራው። እስቲ እንግዲህ ከዚህ በኋላ ያለውን ደግሞ ተከታተሉኝ፣ አብራችን ቆዩ።